ሰላም 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 እንዴት ናችሁ? የለዛቲው ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እንዴት ናችሁ? ዛሬ ደግሞ እስኪ ከገጠር ወደ ወጣ እንበልና ወደ ከተማ አንድ ቦታ ላስጎብኛችሁ ብዬ ነው። ያው አንዳንድ ጊዜ ከተለመደው ኮንቴንት ወጣ ቢልም እንደዚህ አይነት ነገር ማየትም የሚፈልጉ ሰዎች ስላሉ ዩቲዩቤን በሚገባ ከዚህ በተሻለ ስታንዳርድ እስከምሰራ ድረስ እንደዚህ አይነት ነገሮችን ባገኘሁት አጋጣሚ ወደ እናንተ ለማድረስ እሞክራለሁኝ። ዛሬ እንግዲህ የምታዩት ቦታ የኢትዮጵያ ዋና ከተማ የምትባለው አዲስ አበባ ከተማ ነች። ምናልባት እስኪ ይሄን አካባቢ የት እንደሆነ ከማሳወቄ በፊት መገመት የሚችል ሰው መልሱን ከመናገሬ በፊት እሺ ለነገሩ መናገሬ አይቀርም። እስኪ ለራሳችሁ ግምት ስጡ። መኮረጅ አይቻልም እና እንደምታዩት በጣም ደስ የሚል አካባቢ ነው። ለነገሩ በአጋጣሚ ነው ይሄንን አካባቢ ያነሳሁት የወሰድኩት ዝም ብዬ በታክሲ ስሄድና ደስ የሚል አካባቢ ነው። ግን ባይገርማችሁ አሁን ይሄ በአዲሱ የኮሪደር ምናምን ነገር የለማ ወይም እንትን አይደለም ድሮ በኢህአዴግ ጊዜ የነበረ ቦታ ነው። እንደምታዩት ምናልባት ከወደ ዳርና ዳር የተነሱ ቦታዎች አሉ ይመስለኛል እንጂ ሌላው ነገር እንዳለ በፊት የነበረ አካባቢ ነው። ይሄ አካባቢ የት ነው ካላችሁኝ? ደንበል ነው። እንግዲህ ደንበል የምታውቁት ካላችሁ አዲስ አበባ ቦሌን አለፍ ብለን በመስቀል አደባባይ እና በቦሌ መካከል እንዲሁም ወሎ ሰፈር አካባቢ የሚገኝ ቦታ ነው። ደንበል እንደምታዩት በጣም ጥቅጥቅ ያለ ህንፃ ያለበት አካባቢ ነው። እኔ መንገድ ላይ ብቻ እያሳየሁት ስለነበረ ነው። ዛሬ እንግዲህ ትራቭለር ሆኛለሁ ማለት ነው። ትራቭል እያሳየኋችሁ ነው እና ቆም ብለናል። አሁን ያው ሰው እየገባ መሆኑ ነው። እንግዲህ እኔም ብዙ ሙዚቃ ምናምንም ነበረ ሚውት ያደረኩት ኮፒራይት እንዳይዘኝ ነው። እናንተም በዚህ አጋጣሚ እያያችሁ እንድትዝናኑ እያልኩኝ እንደምታዩት ይሄ ከደንበል ወደ ወሎ ሰፈር መሄጃ ድልድዩ አካባቢ ነው ይኸውላችሁ። እኚህ ቀን አካባቢ ስለመጣሁኝ ነው እንጂ በጣም ከፍተኛ የትራፊክ መጨናነቅ ያለበት ቦታ ነው። የምታውቁት ካላችሁ ወደ ወሎ ሰፈር የሚያስኬደው የድሮ መንገድ ማለት ነው። ይሄ አዲስ አበባ በነገራችን ላይ በጣም እየሰፋችና በጣም ራሷን እያስፋፋች ያለች ከተማ ነበረች። ከዚህ በፊትም ቢሆን ከኮሪደሩም በፊት ቢሆን ማለት ነው። ያው እንደምታዩት አዳዲስ ይሄ የአበባ መልክ ያላቸው አምፖሎች የመንገድ ላይ መብራቶች ምናምን በብዛት አዲስ አበባ አሉ ማለት ነው። በየትኛውም ቦታ ብትሄዱ እነዚህም አምፖሎች ታያላችሁ። የመንገድ ላይ መብራቶች እንደምታዩት ፊት ለፊት መኪና ተጨናንቋል። እንግዲህ አዲስ አበባ ህይወት ይሄንን ይመስላል። እንደዚህ ቆሞ ነው ባለመኪናውም ወረፋ ጠብቆ የሚንቀሳቀሰው። እንግዲህ የትራፊክ መጨናነቅን ለማቅለል ነበረ በጣም ብዙ መንገዶች ብዙ የዳር ላይ ያሉ ቤቶች ምናምን እየፈረሱ የመንገድ ማስፋፊያ እየተደረገ የነበረው እንደዛውም ሆኖ ግን አሁንም የትራፊክ መጨናነቅ አለ ማለት ነው። እንደምታዩት ይታያል አይደለ? አሁን ይሄ ሰፈር ወሎ ሰፈር አካባቢ ነው። እንትና ሩዋንዳ አካባቢ ነው። ማነው? ሩዋንዳ አይደለም ይቅርታ ጠፋብኝ። እኔ አዲስ አበባ ለነገሩ እኮ በደንብ እርግጠኛ አላውቀውም። እንደዚህ ትናንሽ ሰፈሮችም ማወቅ አልችልም። ብቻ ወሎ ሰፈር አካባቢ ነው ይሄ። እንደተዝናናችሁበት ተስፋ አደርጋለሁኝ። እስከመጨረሻው እዩት። ቻናሌን ላይክ እያደረጋችሁ ያው ምናልባት ሀሳብ አስተያየት ያላችሁን ነገር ግን በግልጽ አስቀምጡልኝ። ያው መስተካከል ያለባቸውን ነገሮች እንዲህ አይነት ነገር ብትሰራ እንደዚህ ስትሰራ እንዲህ ብታደርግ ይሄን ብታስተካክል ይሄን ብትጨምር ምናምን እንደዚህ ባታደርግ ስትሉኝ እናንተ የምትነግሩኝ ሀሳቦች ናቸው። በነገራችን ላይ እኔን የሚያስተካክሉኝ ብዙ ነገሮች
በተለመደው መንገድ ብቻ ከሰራሁኝ አላድግም ማለት ነው። መቀየር አይኖረውም። ለውጥ ከሌለ ደግሞ እናንተን አስደብራችኋለሁ እንደውም የበለጠ ማለት ነው። እና ሀሳባችሁን በደንብ ስጡኝ እስኪ ኮሜንት ላይ ምናምን ወይም በግል መንገር ይቻላል። ኮሜንት ላይ በግልጽ መናገር ትችላላችሁ። ምናልባት ዛሬ ከተለመደው ከገጠርኛ ገጠር ነበር የማሳያችሁ። ዛሬ ከተማ ይዣችሁ ገብቻለሁኝ። እንዴት ነበር የከተማ ቆይታችን እንዴት ነበር የሚለውን ነገሩ ከተመቻችሁ ደግሞ እየዞርኩኝ አሳያችኋለሁ ማለት ነው። ሌላውንም ሰፈር አዲስ አበባን እስከምለቅ ድረስ እንግዲህ ይቺ አሁን ያገለንባት መንገድ የት ናት? ያገለንባት መንገድ ወደ ቦሌ ሚካኤል የሚወስደው መንገድ ነው። ቪዲዮ ተቋርጧል። እናመሰግናለን ስለተከታተላችሁን። ቴንኪዩ ቻው